ስኳር በሽታ አለ፣ ግፊት አለ፣ ልብ በሽታ አለ። ቦርጭን የማጥፋት ቻሌንጅ ቀን 1 እንደ አዲስ ዛሬ እንግዲህ ቻሌንጅ ፓርት 2 ተጀምሯል ማለት ነው። ሁለተኛ ዙር ጀምረናል በእናንተ ጥያቄ መሰረት። እኛም ደግሞ ከዚህ በፊት እቅዳችን 1 ሚሊዮን ሰው ጋር መድረስ ነው። አሁን 77,000 ሰው ጋር ደርሰናል። ስለዚህ 1 ሚሊዮን አብረን እናደርሰዋለን። ሼር በማድረግ ኮፒ ሊንክ በማድረግ አብራችሁኝ ሁኑ። እኔ ደግሞ በእውቀቴ በምችለው ነገር ሁሉ አግዛችኋለሁ። ሌላው እንድታደርጉልኝ የምፈልገው ነገር እዚች ጋር ባለችው ኤቢ ሄልዝ ፊት በሚለው ዩቲዩብ ላይ በመግባት ምንም ስፔስ የለውም የገባችሁ ጥያቄ ሲኖራችሁ እሷን ስክሪንሻት ሰብስክራይብ አድርጋችሁ ስክሪንሻት አድርጋችሁ አታች አድርጋችሁልኝ ከዛ ጥያቄያችሁን ጠይቁኝ። እናንተን አቢዝ ለማድረግ ሳይሆን እኔ በጣም ከልቤ እያገዝኳችሁ ነው። እናንተን ወጪ በማያስወጣ ነገር እንድታግዙኝ ስለምፈልግ ነው። ከኔ ጋር ያላችሁ ሰዎች በኮሜንት እስከ ጥግ ያላችሁ ጻፉ። ቀን 1 ቻሌንጃችን እንግዲህ የሚሆነው ስኳርን ማቆም ነው ማለት ነው። ስኳርን ለምን ላቆም ካላችሁ በእያንዳንዱ ሰው ቤት ውስጥ አሁን ካያችሁ ስኳር በሽታ አለ፣ ግፊት አለ፣ ልብ በሽታ አለ፣ የጉበት ስብ አለ። ከነኚህ ውስጥ ቢያንስ አንዱ አለ በእያንዳንዳችን ቤት ነው። ስለዚህ ራሳችንን ከዛ ቀድመን ለመከላከል ያለብን ሰዎች ደግሞ ከዛ ውስጥ ለመውጣት ስለዚህ የኛ የኤቢ ሄልዝ ፊት ቻሌንጅ ያስፈልጋችኋል። ቻሌንጅ ቀን 1ችን ስኳርን ማቆም ነው። ከኔ ጋር ያላችሁ ሰዎች እንግዲህ በኮሜንት ግለጹልኝ። አብረን እስከ ጥግ እንሄዳለን። 1 ሚሊዮን ሰው ጋር እንደርሳለን።